ከብዙ ዘመናት በፊት ናዝሬት በምትባል ትንሽ መንደር የታሪክን አቅጣጫ የሚቀይር ጸጥተኛ ሕይወት የምትመራ አንዲት ወጣት ነበረች። ስሟ ማርያም ይባላል። ባለጸጋ አልነበረችም፣ ታዋቂ አልነበረችም፣ ባለሥልጣንም አልነበረችም። ነገር ግን ከዚያ የላቀ ነገር ነበራት፤ ትሑት ልብ፣ ጥልቅ እምነት እና ከዕድሜዋ በላይ የሆነ ድፍረት። ይህ የኢየሱስ እናት የማርያም ታሪክ ነው። ማርያም በገሊላ በምትገኝ ጸጥተኛ መንደር የምትኖር አይሁዳዊት ወጣት፣ ምናልባትም በአስራዎቹ የዕድሜ ክልል የምትገኝ ነበረች። እዚያ ሕይወት ቀላል ነበር። ሰዎች በትጋት ይሠራሉ፣ ቤተሰቦቻቸውን ይንከባከባሉ እና የእምነታቸውን ወግ ይከተሉ ነበር። ማርያም ዮሴፍ ለተባለ አናጺ ታጭታ ነበር። በዚያ ዘመን መታጨት በጣም ቁም ነገር ነበር፣ ልክ እንደ ጋብቻ ይቆጠራል። የወደፊት ሕይወታቸው ቤት መመስረት፣ ልጆችን መውለድ እና አብሮ ቀላል ሕይወት መኖር። ነገር ግን እግዚአብሔር ሌላ ዕቅድ ነበረው። አንድ ቀን አንድ አስገራሚ ነገር ተከሰተ። ገብርኤል የተባለ መልአክ ለማርያም ታያት። ያንን ቅጽበት አስቡት። አንዲት ወጣት ብቻዋን እያለች በድንገት አንድ ሰማያዊ አካል በፊቷ ቆመ። ማርያም ደነገጠች። ነገር ግን መልአኩ እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። ገብርኤል ወንድ ልጅ እንደምትወልድ ነገራት። ተራ ልጅም አይደለም፣ የልዑል እግዚአብሔር ልጅ። ስሙም ኢየሱስ ይባላል። እርሱም መጨረሻ የሌለው መንግሥት ንጉሥ ይሆናል። ማርያም ግራ ገባት። ወንድ ስለማታውቀው ይህ እንዴት ሊሆን ይችላል በማለት ጠየቀች። መልአኩም ይህ ልጅ በመንፈስ ቅዱስ ኃይል የሚጸነስ ተአምር መሆኑን አብራራላት። ይህ የእግዚአብሔር ሥራ ነበር። አሁን ለአፍታ ቆም ብለን እናስብ። ማርያም አይሆንም ማለት ትችል ነበር፣ መጠራጠር ትችል ነበር፣ በፍርሃት መሸሽ ትችል ነበር። በምትኩ ግን ሁሉንም ነገር የለወጠ ንግግር ተናገረች። እነሆኝ የጌታ ባሪያ፣ እንደ ቃልህ ይሁንልኝ። በእነዚህ ቃላት ማርያም አስገራሚ እምነት አሳየች። ሁሉንም ነገር አልተረዳችም ነበር። ምን አይነት ችግሮች እንደሚመዱም አላወቀችም። ነገር ግን እግዚአብሔርን አመነች። ከጥቂት ጊዜ በኋላ ማርያም ዘመዷን ኤልሳቤጥን ለመጠየቅ ሄደች። ኤልሳቤጥም በተመሳሳይ ተአምራዊ ልጅ፣ በኋላ መጥምቁ ዮሐንስ ተብሎ የሚታወቀውን ጸንሳ ነበር። ማርያም ኤልሳቤጥን ሰላም ስትላት አንድ አስደናቂ ነገር ሆነ። በኤልሳቤጥ ማኅፀን ውስጥ ያለው ሕፃን በደስታ ዘለለ። ኤልሳቤጥም በመንፈስ ቅዱስ ተሞልታ ማርያም ከሴቶች መካከል የተባረከች መሆኗን ተናገረች። ማርያም በውብ የምስጋና መዝሙር መለሰች። እግዚአብሔር እርሷን ትሑት ባሪያዋን ስለመረጣት አመሰገነች። ዝቅ ያሉትን ከፍ ስላደረገና ለተስፋ ቃሉ ታማኝ ስለሆነም አወደሰችው። እዚህ ጋር የማርያምን ልብ እናያለን። ቁራት የሌለባት፣ ትኩረት የማትፈልግ፣ ነገር ግን አመስጋኝና በአምልኮ የተሞላች። ዮሴፍ ማርያም መጸነሷን ሲያቅ ልቡ ተሰበረ። ልጁ የእርሱ እንዳልሆነ ያውቅ ነበር። በሕጉ መሠረት ማርያም ውርደት፣ መገለል ወይም ከዚያ የባሰ ቅጣት ሊደርስባት ይችል ነበር። ዮሴፍ በሕዝብ ፊት እንዳታፍር በምስጢር ሊተዋት አሰበ። ያን ጊዜ መልአክ ለዮሴፍ በሕልም ታይቶ እውነቱን ነገረው፣ ሕፃኑ ከእግዚአብሔር መሆኑን፣ ማርያምን ማግባትና የሕፃኑንም ስም ጌታ ያድናል በሚል ትርጉም ኢየሱስ ብሎ ሊሰይመው እንደሚገባ ነገረው። ልጁ የሚወለድበት ጊዜ ሲቃረብ የሮማ መንግሥት የሕዝብ ቆጠራ አዘዘ። ዮሴፍም ወደ ትውልድ ከተማው ቤተልሔም መጓዝ ነበረበት። ማርያምም አርግዛ ሳለች አብራው ሄደች። ጉዞው ረጅምና አድካሚ ነበር። ቤተልሔም ሲደርሱ ከተማዋ በሰው ተሞልታ ነበር። ለእነርሱ የሚሆን ማረፊያ አልተገኘም። በመጨረሻም እንስሳት በሚጠበቁበት ስፍራ መጠለያ አገኙ። እዚያ በትሑት ቦታ ማርያም ኢየሱስን ወለደች። ቤተ መንግሥት አልነበረም፣ የንጉሥ አቀባበል አልነበረም። ብቻ አንዲት ወጣት እናት፣ ታማኝ ባል እና በግርግም የተኛ ጨቅላ ሕፃን። ይሁን እንጂ መላእክት ሰማዩን ሞልተውት ነበር። በሜዳ ላደሩ እረኞችም ልደቱን አበሰሩ። ከሩቅ አገር የመጡ ጠቢባንም በኋላ ሊሰግዱለት መጡ።
ማርያምም ይህን ሁሉ ነገር በልቧ ትጠብቀውና ታሰላስለው ነበር። ደስታው ግን ብዙም ሳይቆይ ወደ አደጋ ተቀየረ። ንጉሥ ሄሮድስ አዲስ ንጉሥ መወለዱን ስለፈራ በቤትልሔም ያሉ ሕፃናት ወንዶች ሁሉ እንዲገደሉ አዘዘ። ዮሴፍ እንዲሸሹ በሕልም ተነገረው። በሌሊት ማርያምና ዮሴፍ ሕፃኑን ኢየሱስን ይዘው ወደ ግብፅ ተሰደዱ። የማርያምን ፍርሃት አስቡት። በባዕድ አገር መጓዝ፣ ልጇን ከኃይለኛ ንጉሥ መጠበቅ። አሁንም ግን በእግዚአብሔር ታመነች። ሄሮድስ ከሞተ በኋላ ተመልሰው በናዝሬት ሰፈሩ። መጽሐፍ ቅዱስ ስለ ኢየሱስ ልጅነት ጥቂት ነገር ብቻ ይናገራል። ነገር ግን ማርያም እዚያ እንደነበረች እናውቃለን። ስትመግበው፣ ስታስተምረው፣ ስትወደውና ስትመራው። ኢየሱስ የ12 ዓመት ልጅ እያለ ወደ ኢየሩሳሌም ሄዱ። ወደ ቤት ሲመለሱ ማርያምና ዮሴፍ ኢየሱስ እንደጠፋ ተገነዘቡ። ለ3 ቀናት በጭንቀት ከፈለጉት በኋላ በቤተ መቅደስ ከመምህራን ጋር ሲነጋገር አገኙት። ማርያም የተናገረውን ሁሉ ሙሉ በሙሉ ባትረዳውም እነዚህን ነገሮች በልቧ ትጠብቃቸው ነበር። የማርያም ሕይወት በጸጥተኛ ታማኝነት የተሞላ ነበር። የእናትነት የማይታይ አገልግሎት። ዓመታት አለፉ። ኢየሱስ አድጎ አገልግሎቱን ጀመረ። በቃና ዘገሊላ ሰርግ ላይ የዋይን ጠጅ ባለቀ ጊዜ ማርያም ለኢየሱስ ነገረችው። ጊዜው ገና ባይደርስም የመጀመሪያውን ተአምር አደረገ። ውሃውን ወደ ዋይን ጠጅ ለወጠው። ማርያም ከብዙዎች በፊት በእርሱ አመነች። ነገር ግን የኢየሱስ እናት መሆን ቀላል አልነበረም። ሰዎች ሲጠራጠሩት፣ ሲቃወሙት እና በመጨረሻም በእርሱ ላይ ሴራ ሲያሴሩ አየች። ቢሆንም ግን ተከተለችው። በመጨረሻም ጨለማው ቀን መጣ። ኢየሱስ ተያዘ፣ ተገረፈ እና በመስቀል ላይ እንዲሞት ተፈረደበት። ማርያም እዚያ ነበረች። አንድ እናት ልጇ ሲሰቃይ ስታይ የሚሰማትን ስቃይ አስቡት። በአንድ ወቅት በእጆቿ የታቀፈችው ሕፃን አሁን በመስቀል ላይ ተሰቅሏል። ኢየሱስ በስቃይ ውስጥ ሆኖ እንኳ ወደ ታች ተመልክቶ እናቱን አያት። ከደቀ መዛሙርቱ አንዱ የሆነው ዮሐንስ እንዲንከባከባት ጠየቀው። በሞት ሰዓት እንኳ ፍቅሩን አሳየ። ማርያም እዚያ ቆማ ነበር። ልቧ ቢሰበርም አሁንም ታማኝ ነበረች። ታሪኩ ግን በሐዘን አላበቃም። ከ3 ቀናት በኋላ ኢየሱስ ከሙታን ተነሣ። መጽሐፍ ቅዱስ ያንን ቅጽበት ባይገልጸውም ማርያም ምን ያህል ታላቅ ደስታ ተሰምቷት ሊሆን እንደሚችል መገመት እንችላለን። የተሸከመችው ሕፃን፣ ያሳደገችው ልጅ በእውነት የእግዚአብሔር ልጅ ነበር። በኋላም በጴንጤቆስጤ ዕለት መንፈስ ቅዱስ ሲወርድ ማርያም ከደቀ መዛሙርቱ ጋር ነበረች። እርሷ የቀደሙት አማኞች ማኅበረሰብ አካል ነበረች። የማርያም ታሪክ የኢየሱስ እናት ስለመሆን ብቻ አይደለም፣ ስለ እምነት፣ ድፍረት፣ ትሕትናና መታመን ጭምር ነው። እርሷ የምታስተምረን እግዚአብሔር እንዲጠቀምብህ ታዋቂ መሆን አያስፈልግህም። እምነት ማለት ባይገባህም እንኳ እሺ ማለት ነው። ታላቅ ጥንካሬ ጸጥተኛና ገር ሊሆን ይችላል። ፍቅር አንዳንድ ጊዜ ስቃይን መታገስ ማለት ነው። እግዚአብሔር በተራ ሰዎች አማካኝነት አስደናቂ ሥራዎችን ይሠራል። ማርያም በአንዲት ትንሽ መንደር ውስጥ እንደ ተራ ልጃገረድ ጀመረች። ነገር ግን በእግዚአብሔር ለመታመን ባላት ፈቃደኝነት እስካሁን ከተነገሩት ታላላቅ ታሪኮች ውስጥ አንዱ አካል ሆነች። ሕይወቷ በፍርሃት በጥርጣሬና በሐዘን ውስጥ እንኳ እምነት ወደፊት ሊያራምደን እንደሚችል ያስታውሰናል። አንዳንድ ጊዜ በታሪክ ውስጥ በጣም ኃያላን ሰዎች በቀላሉ እንዲህ የሚሉ ናቸው፣ እንደ ቃልህ ይሁንልኝ። ይህ የማርያም ታሪክ ነው። እናት፣ አገልጋይ እና እምነቷ ዓለምን የለወጠ